የመካከለኛው ምስራቅ ክልል ከዚህ ቀደም ታይቶ በማይታወቅ ሁኔታ በከፍተኛ ውጥረት ውስጥ ይገኛል። የቅርብ ጊዜውና እጅግ አሳሳቢው ክስተት ዩናይትድ ስቴትስ በኢራን ቁልፍ የኒውክሌር ጣቢያዎች ላይ ያደረገችው ቀጥተኛ ወታደራዊ ጥቃት በክልሉ ያለውን የግጭት ባህሪ በእጅጉ ለውጦታል። ይህ እርምጃ በእስራኤልና በኢራን መካከል ለ9 ቀናት ሲካሄድ በነበረው ጦርነት ውስጥ የአሜሪካን ቀጥተኛ ጣልቃ ገብነትን ያመለክታል። የአሜሪካ ቀጥተኛ ጣልቃ ገብነት የክልሉን የኃይል ሚዛን በእጅጉ የሚቀይር ሲሆን ወደ ሰፊ ክልላዊ ግጭት አልፎ ተርፎም የሶስተኛው የዓለም ጦርነት የመሸጋገር ስጋት መኖሩን ያመለክታል። የአሜሪካ ቀጥተኛ ጣልቃ ገብነት፣ የኢራን የኒውክሌር ጣቢያዎች ጥቃት፣ የዩናይትድ ስቴትስ ወታደራዊ ጥቃት እሁድ ጠዋት ሰኔ 22 2025 እንደ አውሮፓውያን አቆጣጠር መፈጸሙ ተገልጿል። በጥቃቱ ኢላማ የተደረጉት 3 ቁልፍ የኢራን የኒውክሌር ጣቢያዎች ሲሆኑ እነሱም ፎርዶ፣ ናታንዝ እና ኢስፋሃን ናቸው። ፎርዶ በተራራው ውስጥ በጥልቀት የተገነባ ሲሆን ወታደራዊ ባለሙያዎች ባንከር በስተር ቦምቦች ብቻ ሊያጠቁት እንደሚችሉ ይገልጻሉ። ናታንዝ የኢራን ዋና የዩራኒየም ማበልጸጊያ ጣቢያ ሲሆን ከዚህ ቀደም በእስራኤል ጥቃት ደርሶበታል። ኢስፋሃን በሺዎች የሚቆጠሩ የኒውክሌር ሳይንቲስቶች የሚሰሩበት እና 3 የቻይና የምርምር ሬክተሮች የሚገኙበት ቦታ ነው። ጥቅም ላይ የዋሉ የጦር መሳሪያዎችና የአሜሪካ ወታደራዊ አቅም። ይህ ጥቃት የአሜሪካ ታሪክ ትልቁ የቢ2 ኦፕሬሽን ጥቃት ተብሎ ተገልጿል። ፎርዶን ለማጥቃት ቢ2 ስፒሪት ስቴልዝ ቦምብ አውሮፕላኖች ጥቅም ላይ ውለዋል። እነዚህ አውሮፕላኖች 30,000 ፓውንድ ወይንም 13500 ኪሎ ግራም የሚመዝኑትን የጂቢዩ 57 ማሲቭ ኦርደንስ ፔኔተር ወይንም ሞፕ ባንከር ባስተር ቦምቦችን መሸከም የሚችሉ ሲሆን ይህ ቦምብ ለመጀመሪያ ጊዜ በጦርነት ውስጥ ጥቅም ላይ መዋሉ ተመዝግቧል። በተጨማሪም የአሜሪካ ሰርጓጅ መርከቦች ወደ 30 የሚጠጉ ቶማሃውክ የመሬት ጥቃት ሚሳኤሎችን ተኩሰዋል። እነዚህም ናታንዝ እና ኢስፋሃንን ለመምታት እንደዋሉ ተገልጿል። በጥቃቱ ከ125 በላይ የአሜሪካ አውሮፕላኖች ተሳትፈዋል። ከነዚህም መካከል የቢ2 ቦምብ አውሮፕላኖች፣ ተዋጊ ጄቶች፣ ኤፍ-15፣ ኤፍ-16፣ ኤፍ-22፣ ኤፍ-35 እና ነዳጅ የሚሞሉ አውሮፕላኖች ይገኙበታል። ከ75 በላይ ትክክለኛ መሪነት ያላቸው የጦር መሳሪያዎች ጥቅም ላይ ውለዋል። ይህ የአሜሪካን የአየር ኃይል የበላይነትና የማይደረስባቸው የሚባሉ ኢላማዎችን የመምታት አቅም ያሳያል። የእስራኤል የኢራን ጦርነት የ9 ቀናት ግጭት። በእስራኤልና በኢራን መካከል ያለው ጦርነት ሰኔ 13 2025 መጀመሩ ተገልጿል። የእስራኤል የአየር ጥቃቶች በኢራን ውስጥ በደርዘን የሚቆጠሩ ወታደራዊ ኢላማዎችን፣ ሚሳኤል ማምረቻ ተቋማትን፣ ከፍተኛ ጄኔራሎችን እና የኒውክሌር ሳይንቲስቶችን እንደመቱ ተዘግቧል። ኢራን በበኩሏ በእስራኤል ላይ 450 ሚሳኤሎችና 1000 ድሮኖችን በመተኮስ ምላሽ ሰጥታለች። የሟቾችና የጉዳተኞች ቁጥር በኢራን ቢያንስ 657 ሰዎች ሲሞቱ ከ263 በላይ የሚሆኑ ሲቪሎች ናቸው። ከ2000 በላይ ሰዎች ደግሞ ቆስለዋል። በእስራኤል በኩል ደግሞ ቢያንስ 24 ሰዎች ሲሞቱ ሁለቱም ሲቪሎች ሲሆኑ በመቶዎች የሚቆጠሩ ቆስለዋል። የሁለቱም ሀገራት ባለስልጣናት ዓለም አቀፍ የሰብአዊ መብትና የሰብአዊ ሕግን ደጋግመው ችላ ማለታቸው ከቅጣት ነፃ የሆኑ ከባድ ዓለም አቀፍ ወንጀሎችን መፈጸማቸውን ያሳያል። የኒውክሌር ሬክተሮች ጥቃት ስጋት። የተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ የኢራንን የኒውክሌር ሬክተሮች በተለይም በደቡባዊቷ ቡሸር ከተማ የሚገኘውን ብቸኛ የንግድ ኒውክሌር ኃይል ማመንጫ ጣቢያን ማጥቃት የሚያስከትለውን አደጋ አስጠንቅቀዋል። በቡሸር የኒውክሌር ኃይል ማመንጫ ጣቢያ ላይ ቀጥተኛ ጥቃት ሲዘነዘር እጅግ ከፍተኛ የሆነ የራዲዮ አክቲቭ ልቀት በአካባቢው ላይ ያስከትላል ብለዋል። ዓለም አቀፍ ምላሾች። የአሜሪካ በኢራን ላይ ያደረገችው ጥቃት ዓለም አቀፍ ውግዘቶችንና የዲፕሎማሲ ጥሪዎችን አስከትሏል። የተባበሩት መንግስታት ድርጅት ዩናይትድ ኔሽን ዋና ጸሐፊ አንቶኒዮ ጉቴሬዝ የአሜሪካን ኃይል መጠቀም እጅግ አሳሳቢ እንደሆነ ገልጸው ግጭቱ ከቁጥጥር ውጪ የመሆን ስጋት እንዳለው አስጠንቅቀዋል። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ኢራን ወደ ድርድር ጠረጴዛ እንድትመለስ
ጥሪ አቅርበው የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ከባድ ስጋት እንደሆነ ገልጸዋል። የኢራቅ መንግስት የአሜሪካን ጥቃቶችን አውግዞ ወታደራዊ ውጥረት በመካከለኛው ምስራቅ ለሰላምና ለደህንነት ከባድ ስጋት እንደፈጠረ ገልጿል። ሳውዲ አረቢያ ስለ አሜሪካ የአየር ጥቃቶች ጥልቅ ስጋት ገልጻለች፣ ነገር ግን ሳታወግዝ ቀርታለች። ኳታር በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ጣቢያ የሚገኝበት ኳታር ውጥረቱ መጨመሩን እንደሚቆጭ ገልጻለች። ኦማን በኢራንና በአሜሪካን መካከል የኒውክሌር ድርድር መካከለኛ የነበረችው ኦማን የአየር ጥቃቶቹን አውግዛለች። ይህም ዓለም አቀፍ ሕግን ከባድ ጥሰት እንደሆነ ገልጻለች። የሩሲያ መንግስት የአሜሪካን ጥቃቶች ኃላፊነት የጎደለውና ዓለም አቀፍ ሕግን የሚጥስ እንደሆነ በመግለጽ አጥብቆ አውግዟል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ዩናይትድ ስቴትስ የተባበሩት መንግስታት ቻርተርን ከባድ ጥሰት እንደፈጸመች ገልጸው ጥቃቶቹ አስደንጋጭና ዘላቂ መዘዞች እንደሚኖራቸው አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካን ጥቃቶች አወድሰው የፕሬዝዳንት ትራምፕን ደፋር ውሳኔ ታሪክን የሚቀይር ሲሉ ገልጸዋል። የአሜሪካ የውስጥ ምላሽ የዩናይትድ ስቴትስ ኮንግረስ አባላትና ሴናተሮች የፕሬዝዳንት ትራምፕን ውሳኔ ደግፈው ጥቃቱ ትክክለኛ፣ ውስንና በጣም የተሳካ እንደሆነ ገልጸዋል። የሶስተኛው የዓለም ጦርነት እየተቃረበ ነው። በእስራኤልና በኢራን መካከል ያለው ግጭትና የአሜሪካን ቀጥተኛ ጣልቃ ገብነት የሶስተኛው የዓለም ጦርነት የመከሰት ስጋት ፈጥሯል። አንዳንድ ዘገባዎች ይህ ሁኔታ በጣም የማይመስል ነገር እንደሆነ ቢገልጹም የዓለም አቀፍ ውጥረቶች መጨመር ግን ይህንን ስጋት ከፍ አድርጎታል። አንድ ጥናት እንደሚያመለክተው 40 በመቶ የሚሆኑ ምላሽ ሰጪዎች በሚቀጥሉት 10 ዓመታት ውስጥ የሶስተኛው የዓለም ጦርነት እንደሚከሰት ይጠብቃሉ። ከነዚህም ውስጥ 48 በመቶ የሚሆኑት የኒውክሌር ጦር መሳሪያዎች ጥቅም ላይ እንዲውሉ ሲጠበቁ 45 በመቶ የሚሆኑት ደግሞ ግጭቱ በህዋ ላይም ሊካሄድ እንደሚችል ያምናሉ። የቻይና፣ የሩሲያ፣ የኢራንና የሰሜን ኮሪያ አክሲስ መፍጠርም ለዚህ ስጋት አስተዋጽኦ ያደርጋል ተብሎ ይታሰባል። ታሪክ ጸሐፊና የቀድሞ የአሜሪካ ዲፕሎማት የሆኑት ፊሊፕ ዚልኮው በሚቀጥሉት 1 እስከ 3 ዓመታት ውስጥ ከፍተኛ አደጋ ያለበት ጊዜ እንደሚመጣ አስጠንቅቋል። በስተመጨረሻ በአሜሪካ በኢራን የኒውክሌር ጣቢያዎች ላይ የተሰነዘረው ቀጥተኛ ጥቃትና በእስራኤል መካከል ያለው ቀጣይ ጦርነት የመካከለኛው ምስራቅን ወደ አዲስና አደገኛ ምዕራፍ አስገብቶታል። የዩናይትድ ስቴትስ ወታደራዊ ኃይል ማሳያ የኢራንን የኒውክሌር ምኞቶች ለማጥፋት ያለመ ቢሆንም የደረሰው ጉዳት መጠን ላይ ያለው አለመግባባትና የኢራን ምላሽ የመስጠት ቁርጠኝነት የግጭቱን የረጅም ጊዜ ውጤት አጠራጣሪ ያደርገዋል። ዓለም አቀፉ ማህበረሰብ በዚህ ሁኔታ ላይ የተከፋፈለ ምላሽ ሰጥቷል። ይህ ክፍፍል ዓለም አቀፍ የዲፕሎማሲ ጥረቶች ውስብስብ ያደርገዋል። የሶስተኛው የዓለም ጦርነት ስጋት በተለይም በታላላቅ ሀያላን መካከል ቀጥተኛ ግጭት የመከሰት ዕድል ከጊዜ ወደ ጊዜ እየጨመረ መምጣቱ አሳሳቢ ነው። በዚህ ሁሉ ውስጥ የሲቪሎች ስቃይና የሰብአዊ መብቶች መጣስ የሞራልና የሕግ ድንገተኛ ሁኔታን ፈጥሯል። በመጨረሻም ለዚህ አሳሳቢ ሁኔታ ብቸኛው አዋጭ መንገድ ዲፕሎማሲና የሲቪሎች ጥበቃ መሆኑን መገንዘብ ወሳኝ ነው።